እንጃም ላከ ምን ባደርግ ነው ጎመን በክትፎ ሳምንቱን ሙሉ ሰው ጎመን በክትፎ ይበላል እንደውም ለማን ሚስጥር ይባረገው ክትፎን ብቻ በላ ነው የሚሻለኝ አሁንስ ቅቤን እንትን አልኳት እንደ ልጨምርባት መሰለኝ ክትፎ ደረቅ አለች እንደ ቆሎ ካንቃቃችብኝ ተመስገን እኮ ነው አንዳንዴ ማመስገን ነው አመስግኝ እስኪ እኔ ቆንጆ ሳምንቱ ሙሉ ክትፎ እየበላሽ አለቀ ቆሎ እየበላው አሁንም የሚጠጣ ተመስገን ነው ይሁን ቆሎን የሚያጣ ስንት አለ እድሜ ለሸምሱ እስኪ እኔ ቆንጆ አመስግኝ ካንተ ጋር ሲሆን ደስታ ይሰማኛል መነነነና እንስ ያምረኛል ከሚወዱት ጋራ እባክሽ ማነሽ መጫወት ደስ ይላል መደሰት እድሜን ይቀጥላል እባክሽ ራሴን አሞኛል ሙዚቃውን አይመለከተኝም እኔ ወንድም አይመለከተኝም ማለት ምን ማለት ነው ራሴን ያመኛል ሙዚቃውን ቀንሽልኝ ምን ማለት ነው አይመለከተኝም እኩል ከፍዬ አዋጥቼ መስሎኝ የምኖረው እንዴ እኩል ብትከፊስ እንዴ እኔ ጆሮዬ መደቆር አለበት እንዴ አንተ ከፈለክ ጆሮ ላይ አርፎ ማድረግ ይችላል አይመለከተኝም ልዝናናበት እኮ እኩል ከፍለን ስንኖር እኩል ነው መፍታችንም ያለው ድምጹን ቀንሽልኝ ማለት ድምጽ ነገር አትፈልጊ የኔ ድምጽ አሁን ከዚህ ቆሎ ብሶ ነው የቆሎ ድምጽ ረብሾኝ መስሎኝ ሙዚቃዬን የከፈትኩት እሺ የኔ እናት አሁንም ቢሆን ሙዚቃውን ቀንሽልኝ ሌላ ክርክርም ጭቅጭቅ ማለት ይቆይና እንደሰት ዛሬ እነዝናና ማነሽ ሴትዮ እባክሽን እንዴ ምን ነው አሁንስ አልበዛም እንዴ ይኸውልሽ ከፈለግሽ ዘግተሽ መጠቀም ትችላለሽ ምንድን ነው አታ እንዴት ነው የሚዋጥልህ ካልሲን እያጠብክ እንጂ ይሄ ከየት የመጣች እንትን ነች ያንቺ ሆናል የኔ ኮተታ ኮተትሽ ያንቺ የኔ ካልሲ ነው የሚሸጠው አንቺ እዚህ ስትል ያለከው ምን ስትል አሁን አንተ ድንበርህን አልጠብቅም ምን ስትል ነው እዚህ ስር የጣልከው ገባኔ ድንበርሽን ከልይ እባክሽ የኔ ነው ድሮም ካንተ ጋር ተፈራላቅ ተወኝ ማርዬን እያወራው ጭንቅላቴን ባረጋጋ ነው የሚሻለኝ የኔ ማር አንቺም አላልኩ ቅቤሽን ተለቅልቀሽ ስትይ ሸተተኝ አላልኩሽም እኮ እናቱ ኧረ ጉንፋን ይዘኝ ወደኔ ሸተት ነው ወይ የኔ አባት ምን እባክህ ድምጼ ተዘጋጋ አይደል ኧረ በእናትህ እዚህ ሆነ ያላስፈላጊ ሽታ እያፈነኝ ኧረ ምን እንደሆነ አላውቅም ብታይ በቃ የሞት አይጥ ነው የሚለው በቃ የሆነ የሚጨረስ ነገር የሆነ ነገር ላክልኝ ማርዬ ኧረ ችግር የለውም እድሜ ለሸምሱ አንድ ሁለት ሰንደል አጨስበታለሁ በሁለት ሰንደልም የሚለቅ አይነት አይደለም ሽታው እና ባለፈው ደስ የሚል ጊዜ ነበር አለ የትኛው ያ ጨለማ ኧረ ዝም በለው መታ እዚህ በር ላይ ሆነ ነው ምን ብሎ የለችም ብሎ ነው እሺ እኔ አባት ቆይ ደውልልሃለሁ ግድ የለም ደውልልሃለሁ አንተ ሰማኝ ምን ላድርግሽ ከትላንት ወደ እኔ ቤት አልነበር እንዴ ያልኩት እና ለምንድን ነው እኔን የሚፈልግ ሰው ሲመጣ የለችም ያልከው ማን ነው የመጣች አንቺን ፍለጋ የመጣ ወንድ ነበር እንዴ ደግሞ አሃ አየስ አልልህ ወንድ እንደመጣው ታውቃለህ እና ድሮንስ አንቺን ፍለጋ ሴት ይመጣል ንገሪኝ እስኪ ቆይ ጭራሽ ብለህ እኔ ጋር የሚመጡት ሰዎች በር ላይ ቆመህ መመለስ ጀመር እኔ በላይ እኔ ታውቂኛለሽ እኮ አንቺን ፍለጋ ለምን ሲመጣው ነው ሲመጣ ያድርም የኔ ግራ አይደለም እኮ አልመለስኩም ከማን ካንቺ አለማፈርሽ ሂጂ
ወይ ሲያልፍም አይነካኝ። እኔ አንቺን አትመጥኝኝ። የምትመጥኝኝ ሰው አይደለሽም በእውነት። የምትመጥኝኝ ሰው አይደለሽም አንቺ። አንቺ ነሽ የጀመርሽኝ። ስልክ ላውራበት አውሪ። ማን? እኔ አንቺን አልሰማሁሽም። እኔ ጭራሽ የእኔ ፍቅር ስላልሽ አልሰማሁሽም እንጂ የእኔ ፍቅር እንዳልኩ አልሰማሁሽም። ልሰማሽም አልችልም። ያድርቅሽ። ስርዓት ይኑርሽ እናት፣ ስርዓት ይኑርሽ። ድንበርሽ በድንበርሽ። ወይ አባቴ ወይ ገና ለገና እኩል ከፈልን ብለን እንትን አንመር። ወይ የእኔ ፍቅር ማንም ባሰበበት አይቀርም እኮ እየተቆራረጠ ነው። ይሰነጣጠቅልሽ። ምን እባክህ እዚህ ያሉ የሆኑ ሰዎች ትንሽ ግብ ካልፈጠርን አሉና ልካቸውን አስገብተናቸው ተመለስን። አትለኝም የእኔ ማር። ሄሎ የእኔ ፍቅር፣ የእኔ ማር ማለት ናፍቄ ነው። ናፈኩሽ የእኔ እናት። እስኪ ሙች በለኝ። ትለያለሽ እኮ ደግሞ ባለፈው የተገናኘንበት አካባቢ ሂጄ ማለት ነው እንዴት እንደናፈከኝ። በቃ ይሄ እንዴት ነው አብረን ያሳለፍነው ምናምን እዚህ ጋር ላይ የባለፈውን አይነት አሪፍ ጊዜ የምናሳልፈው ነው። እኔ ማር መች ነው ማገኘሽ? ናፍቀሽኛል። ያችን ወይን የምንጠጣው መቼ ነው? አትለኝም በዚህ ፍቅር። ወይ ተያ ችግር የለውም በእውነት ችግር የለውም። እንዴ ወይን እንጠጣ ብዬ እኔም እያሰብኩ ነበረ፣ ግን ነጭ ወይን ይሆንልኝ። ባለፈው ቀዩን ጠጥቼ ምንም አልተስማማኝም። የኔ ማር እሱ ይሻላል። ኧረ እንዲህ ከፍ ያለስ ቢሆን ምን ችግር አለው? ወይ እንትንና ነገ ለምን ቤት መጥተን ቆንጆ ጊዜ እናሳልፈን እዚህ ቢሆን እኔ ጋር። አንቺ መተሽ ነገ ሳር ጎዝጉዘን ቤታችን ፏ ብንል አይሻልም? ሻማም እናበራለን። ማንም የለም እኮ በቃ ብቻዬን ነኝ። ማንም የለም? እኔስ እኔ ገና ነው ሰው የሚመጣ አንቺ ባለሁበት አንድ ሰው ይዘሽ መጣሽ እና ታዲያ ነው? አዎ እሺ ማርዬ እንትን ይዘህና እሺ፣ ሳር ምናምን ይዘናና ቡናችን ጭስ ሳንኳ እንላለን። ሰንደዶ እናድርገው እንዴ? በይ ይሄኔ እናት አንቺ የምትፈልጊውን ብቻ ጥሩ መዓዛ ያለው ምናምን አሪቲም ቢሆን እንትን እንላለን። እናት እውነት ምን በቃ አንተ የምታወራው ነገር ሁሉ እኮ ነው የሚያስቀኝ። ምን አልከኝ ማርዬ? ወይኔ እናቴ አንተማ ትወደኛለህ። ያላችሁ አይሆንልኝም አልችልም ብትልም ምን አልቃጠለህ እንደዚህ? ሴትዮ ተይኝ፣ ስለፈጠረች ተይኝ። መሽቷል። በዚህ ሰዓት የትም የምሄድበት የለም። ተይኝ እኮ ተይኝ። በቃ አይደለም ስልክ ጆሮ ላይ እስኪጮህ ምን አገባሽ? እያወራሁ እኮ ነው የተቋረጠው እኮ የኔን ፍቅር እያወራሁ። እሺ ግቢና ተኝ። ድንበር አትለፊሽ፣ ድንበር አትለፊ። የቀረው ይቀራል። ድንበር እንዳታልፊ። እዛ ሆነሽ አውሪ። በረሽን ብቻ መጠቀም ትችያለሽ። አይደለም ስለተነቃብተና የራስሽ ጉዳይ ሴትዮ። ስለዚህ አታምንም። ተይኝ በእናትሽ እባክሽን ተይኝ። እንደውም ነገሩ ሆዲ ብሳል አልነግርህም ብዬ ነበር። አሁን በነግርህ ነው የሚሻለኝ። ማርዬ ቆንጆ አፓርትመንት ትከራይልሻለሁ ነበር። እኔ እንደውም በሆነ አለ አይደለ የዚህን ሜካፕ ሽታ ብቻውን አችለውም ብዬ አንቺን ብቻ ንቅል ያርግልኝ። እኔ ሁነኛ ደባል አላጣም። ሁነኛ የተሻለ ደባል አላጣም። ንቅል ያርግሽ አንቺን ብቻ ይንቀልሽ። አዎ እንደ ሰው አተርፋለሁ ብዬ ተከራይቼ ባከራይ ቀልዳሽ እኔ ላይ እንዲማን ዘልቃት ድምፅህን ቀንስ። እንዲያን ዘልቃትም እናት እንዲያን ዘልቅም ከአንቺ ጋር እንደዚህ አይደለም። በኋላ የምንቀመጠው እንጠጋጋለን። እሺ በደንብ እንጠጋጋለን። በቃ አሁን እንጠጋጋለን። በኋላ እሺ። ከየት ነው የመጣው? እኔ ከቤት ቅድም ያልኩህን ከሜሪ ነው የመጣሁት።
ከሜሪላንድ ሜሪላንድ። እሺ ከሜሪላንድ አክሰንትን ደግሞ ኬሪየር። እሺ ምን ልበል? ሜሪላንድ በቃ ሜሪላንድ ይሻላል። የቅድሙ ይሻላል። በቃ እሺ በምንድን ነው እንደዚህ የመጣው? በላዳ ነው። ምንም ይችላል እኮ ብለሽ ምንም አርገኛለሽ። በየቦታው ስትቆም ሳስገፋ በየቦታው ስትቆም ሳስገፋ ሳስገፋ ቅድም ያልኩህ ምን አልሽኝ? ቅድም በምንድን ነው የመጣው? እዚህ በቪኤት በቪኤት። አዎ አበባ ይዘህልኝ ነበር የመጣኸው። መቼ ባዶ እጄን እኮ ነው። በቃ እሺ ይቅር አበባው። በቃ አሁን ያልኩህን ግን በስነ ስርዓት ነው የምትለው። እሺ ደግሞ ሲመጣ ስልክ ምናምን ማውራትን እንዳትረሳ። እሺ ችግር ኢምፖርታንት አድርጎ ኤክስፖርታንት አድርጎ ማአት ነገር ነው የምታወራው። በቃ ችግር አይረሳም አይደል? እሱ አይረሳም። እንትኑን ባለ 2 መኝታ አፓርትመንት ልትከራይልኝ እንደሆነ በምን ገንዘብ እኮ የለኝም። ለአዳዬን የማሰራበት ገንዘብ አጥቼ አይደለም። ቅድም ያልኩህን ለእሱ ነው የምትለው። እንደዚህ ነው እንዴ? ምንድን ነው የምትከራይልኝ? ባለ 2 አፓርታማ። በቃ ጎበዝ። ስለዚህ አሁን ልክ እንደመጣ ብለህ ምናምን እንጂ እጁን ጣል እያደረክልና ስልክ ቀብረር ብላለሁ። እሺ ማርዬራ ፈሪያለች አልወድም። ደስ ስለማይለኝ ነው። ስልክ አስደው ኢምፖርት ኤክስፖርት ኢምፖርት እንዳትረሱ። ሄሎ ጤና ይስጥልኝ። አለው እግዚአብሔር ይመስገን። እቃዎቹን አስገባሃቸው? እነዛ ኢምፖርት ኤክስፖርት እና ሆትስፖቱ ገባ? ኧረ ባለ 2 መኝታ አፓርታማው ገባ? ሜሪላንድ ገባ? ጫኑት በቃ እሱ መርከቡንም ጫኑት። አይጫንም። ወይኔ ዝጋው በቃ ማለዬ ገባ ነው የሚለው። ገባ አሁን ገብቷል። ከመቼ ጀምሮ ነው ከዚህ ቤት ለመውጣት ያሰብሽው? እኔማ ነገም ሊሆን ይችላል። ነገም ልወጣ እችላለሁ። ይሻላል። ግን ነው ምን እያሰብኩ ነው ታውቃለህ? ባለ 3 መኝታ ብናረጋውስ? ኧረ እኔ ገንዘብ የለኝም። ኧረ እባክሽ ቴኔ ላደዋለ ሄሎ ባለ 3ቱን አፓርታማ ኤክስፖርት አድርጉት። እሺ ባለ 2ቱን ተውት። ዜጋውና ጊዜ ስጠኝ እንዴ! ይጥብሃል። አስጨነቀውህ። ጊዜ ልስጥሽ? ስንት ልስጥሽ ጊዜ? ደስ ያለህ ይሆነ በእውነት ያው ማንም ስለሌለ ዘና ማለት እንችላለን። ምን ሰው ያለ መስሎ ነው? የለም ለካ ዝም ብሎ ነው እንዴ? እንደዛ ከሆነ እንደ ልባችን እንድንጫወት መጋረጃውን ዝጊያት። ደስ ያለኝ ዝጋትም እቺ ማጋረጃ ዛሬ ገና አገልግሎት ሰጠች። ሽታውን መከራ ነው ደግሞ ወደዛ ከባድ ስለሆነ በጣም ነው የሚሸተው። በጣም ነው የሚሸተው። 5 ብር እኮ አጥቼ ነው እንጂ 5 ብር ዕጣን ገዛልሽ ነበር። እንትን እኮ ነው ዕጣን እኮ አይደለም። ዕጣኑን ሆትስፖት ላስደርግልሽ እንዴ? ስማኝ፣ እዚህ ጋር ሰው ሲስመኝ አልወድም። እሺ በቃ ልቀይርልሻ። እዚህ ጋር አንቺ በጣም ነው ደስ የምትይው። ነው ሳሙኤል አሁንም ልድገምሽ። አንድ ልድገምሽ። ጅል ሾካካ ደፋር ምን ነው መልቶ ነው ያልከው እንዴ?
ልስምሽ ነው እንሳሳማለን ተባብለን የለ እንዴ? እንሳሳማለን ተባብለን ተነጋግረን እንዴ? በጣም ምን ተነጋገርን ታዲያ? እወድሃለሁ አፍቅርሃለሁ ምናምን አላልሽኝም እንዴ? እኔ አንተ ታዲያ አንተ ሂድና ዳዳህን ግፋሽ። ዳዳህን ግፋ። በጣም ፊት ሰጠው። ተነስ ነው ነው ተነስ ነው ሂድ። ሹክክ ደፋር ነግቢ እንግዲህ ቤቴችን ትመስላለች ልክ እንደ አቅሚቲ ማን እንደ ሳት ደባሌ ነች። ይቻላል እንዳንቺ ቆንጆ እያደለችም እንጂ ደባሌ አዎ ያው እንግዲህ እሷም ከዚህ መጋረጃ ጀርባ እኔም ከፊት ለፊት እንዲህ ነው የምንኖረው። ያስቃል አይደል? በጣም ነው የምታምሪው። አልነገርኩሽም? በጣም ቆንጆ ሴት ነሽ። ቆንጆ ነሽ። ከፍታታለሁ ጠዋት ጠዋት ማታ ዘግቻት ነው የሚሄደው እንትን ብለው ድንበራ ላይ ነች። ወደ ውስጥ አስሩ ይመጣል ይሄዳል። እንደው ሴቱን ቀልብ የለው። እኛን አይደለም አንዴ ጥቁሯን አንዴ ነጯን፣ ዛሬዋ ደግሞ በሽሩባ ነው። አንዴ ባለ ሂሟኗ። አንቺ የሽሩባ ብቻ ነው እንዲህ አይደለም። አንቺ እኮ ውብ ሽሩባ ነው። ያገኘውን ሁሉም የማይምር ሰው ይቻላል። አንቺ በጣም የምታምሪው ሴት ነሽ። ማን ምን አለች? የማወራው ነገርማ ግልጽ ነው። አይሰማም እኮ የእሷ ቅናት ነው እንዲያደርጋት። ኧረ ቢያንስ እንኳን የሴቶቹን ልብስ ሻሽ ምናምን ቢለቃቅምልኝ በየቦታው። አይ እንግዲህ ለእኔ አይደለም ለራሷ ነው የሚሆነው። ይሄ ባለፈው ጠቁና ሽሻ ረስታ ሄደችው። ምንድን ነው ይሄ? የኔ ነው እኮ ሁሉ የምታወራው ነገር ነው። አይ የእጅ ጌጥ ነው። ፀጉር ማንሻር ነው እንዴ? እና ሁለታችሁን የምንጠቀመው ማለት ነው። እኔ ምን ማለት ነው? ጥርሱ ቡርሻንም ረስታት ሄደችው። ትቅላለች ደግሞ ጃኬቱን ቅድማ ስታል ነው ሄደችው። ያቺ ጥቁሯ ቀይዋ ደግሞ ሸሚዝህን ምን አይነት ወራዳ ነው? የሞተ ሁለተኛ ጠገብ ይደርስ አይደለም። የኔ እኮ ነው። ጥርስ ብርጭቆ የኔ እኮ ነው። አፈር አባሽ አፈር ያስበላሽ አባሽ ኧረ አይደለም እናት አስበለጥሽኝ አይደል? እማ ይኸውልሽ እኮ እማ